ትክክለኛ አጋር መሆኑን የምታውቁበት 7 መንገዶች። በአጠቃላይ በፍቅር ህይወት ውስጥ ሆናችሁ አጠገባችሁ ያለው ሰው ትክክለኛው የኔ ሰው ነው ወይ የሚለውን ጥያቄ ለመመለስ በጣም ረጅም ጊዜ መጠበቅ አይጠበቅባችሁ። በእነዚህ 7 ምልክቶች በሚኖራችሁ ጊዜ በቀላሉ ይሄ ትክክለኛው ሰው ነው ወይም ደግሞ አይደለም ብላችሁ መለየት ትችላላችሁ። እስከ መጨረሻው ድረስ ተከታተሉ፣ ብዙ ታተርፉበታላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ዋናው ሀሳብ ነው። የመጀመሪያው እና ዋናው ነጥብ ከእሷ ጋር ወይም ከእሱ ጋር ስትሆን ራስህን እንድትሆን ይፈቅድልሃል ወይም ደግሞ ትፈቅድልሃለች ወይ የሚለው ይሄ መሰረታዊ ጥያቄ ነው። ልክ ከእሷ ጋር ስትሆን ወይም ደግሞ ከእሱ ጋር ስትሆን በማስመሰል ውስጥ ከሆነ ወይንም ደግሞ ይህንን ባደርግ ይህንን ብናገር ትጠላኛለች ይጠላኛል ብለህ የምታስብ ከሆነ ወይንም ደግሞ ራስህን ስትሆን ደስ የማይለው የሚበሳጭ አይነት ሰው ከሆነ ይሄ ትክክለኛ አጋርህ ወይም ደግሞ አጋርሽ አይደለም ማለት ነው። ትክክለኛ አጋር ጋር ስትሆን ራስህን መሆን መቻል አለብህ፣ ራስሽን መሆን መቻል አለብሽ። ትክክለኛ አጋር ከሆነ እሱም ምናልባት እኮ ተነጋግራችሁ የሚፈታ ጉዳይ ካልሆነ ይሄኛው ጸባይሽ አልወድም ብሎ ሊለይሽ ይችላል። ግን ደግሞ እስከተቀበለች ድረስ የአንቺ እስከሆነ ድረስ የአንቺን ጥሩ የሚባሉ ጸባዮችን እና ደግሞ ደካማ ጎኖችሽን፣ መጥፎ የሚባሉ ጸባዮችሽንም አብሮን ማለት መቻል አለበት፣ መቀበል መቻል አለበት። ስለዚህ እሱ ጋር ስትሆኚ ወይም ደግሞ እሱ ጋር ስትሆን ራስህን ምን ማድረግ አለብህ? መግለጽ መቻል እና ደግሞ ከማስመሰል ውጭ ራስህን ልክ እንደ ቤተሰብ አድርገህ ልክ ከወንድም ጋር ቤት ከእህት ጋር እንደምትሆነው መሆን መቻል አለብህ። ይሄኛው አንድ ምልክት ነው ማለት ነው። ሁለተኛው ምልክት ደግሞ የውስጥ ሰላም ይሰጥሃል ወይንም ደግሞ ትሰጥሃለች ወይ የውስጥ ሰላም፣ ወይንስ ደግሞ ጭራሽ በትንሽ በትልቁ ብትጣሉ ወይንም ደግሞ ጭራሽ ሰላምሽን ከእሱ ጋር ስትሆኝ እሱን ስታወሪ እሷን ስታወራ ሰላምህን ታጣለህ ወይ ጭራሽ የሚለው ይሄ አንዱ ማሳያ ነው። ጭራሽ እሱን ስታገኝ ምናልባት እንደውም ከፍቶሽ ከነበረ እሱን ስታገኝ ሰላም የምታገኝ ከሆነ ሰላምን የሚጨምርልሽ ጸጥታን፣ ስክን ያለ ህይወትን የሚሰጥሽ ከሆነ ይሄኛው ምን ይሆናል ማለት ነው? አንድ ምልክት ይሆናል። ሁለተኛ ምልክት ይሆናል ማለት ነው። ሶስተኛ ደግሞ በስኬት እና በእድገትሽ ወይንም ደግሞ በእድገትህ ይኮራል ወይ? አጠገብ ያለው ሰው በአንተ ስኬት በአንተ እድገት የሚቀና ከሆነ ወይንም ደግሞ የማያበረታታ ከሆነ አይዞህ እያለ የማይደግፈ ከሆነ ይህ በፍጹም ትክክለኛ አጋርሽ ሊሆን አይችልም። ስለዚህ በእድገትሽ በአንቺ ስኬት ምን ሊለው ይገባል? ደስ ሊለው ይገባል ማለት ነው። ያው አሁን እኮ በፍቅር ግንኙነት ውስጥ ብትሆኑ ከተወሰኑ ጊዜያት በኋላ ባልና ሚስት ልትሆኑ ናቸው። ባልና ሚስት ሆናችሁ ማለት ደግሞ ወደ አንድነት እየመጣችሁ ነው ማለት ነው። ስለዚህ የእሷ ስኬት ወይም የእሱ ስኬት የሁለታችሁም የጋራ ስኬት ነው። ስለዚህ በፍቅር ግንኙነት መካከል በትዳር መካከል የመበላለጥ አይነት ስሜት በለጠኝ ምናምን የሚል የቅናት ስሜት ካለ ይሄኛው ትክክለኛ አጋርሽ እንዳልሆነ አንዱ ማሳያ ይሆናል ማለት ነው። አራተኛ ደግሞ አለመግባባቶችን ልክ እንደ አዋቂ ትፈታላችሁ ወይ? ይሄኛውም አንድ ምልክት ነው። አለመግባባቶች ሲፈጠሩ ልክ እንደ ሕፃን ልጅ አንዱ አኩርፎ ረጅም ጊዜ ዝም የሚል ከሆነ በዝምታ ለመቅጣት የሚሞክር ከሆነ ይሄ ያልበሰለ ወይም ደግሞ ትክክለኛ ያልሆነ የአጋር የሚያሳየው ምልክት ነው። ችግር በሚፈጠር ጊዜ ልክ እንደ አዋቂ ተነጋግራችሁ እኔ አሸንፊያለሁ ምናምን ለማሸነፍ ምናምን ሳይሆን ጠብ በሚነሳ ጊዜ ምን ተደማምጦ ተከባብሮ ተሰማምቶ ምናምን ችግርን የምትፈቱ ሰዎች ናቸው። ይሄኛውም አንድ ምልክት ነው። እንደዚህ ካልሆነ እና ደግሞ ተገላሚጦች ከሆነ ይሄኛው ምን የሚያደርግ ነው? ጥያቄ ምልክት ውስጥ የሚያስገባ ነው ማለት ነው። አምስተኛ ደግሞ የወደፊት ራዕያችሁ ይጣጣማሉ የሚለው ነው። ይሄኛው መሰረታዊ ነገር ነው። በአጠቃላይ ስለ ገንዘብ፣ ስለ ህይወት እንዲሁም ደግሞ ስለ ቤተሰብ ያላችሁ አመለካከት ወደፊት ይኖረናል ብላችሁ የምታስቡት ሀሳብ መጣጣም መቻል አለበት። ባይጣጣም እንኳን ቢያንስ ምን ማለት መቻል አለበት? መቀራረብ መቻል አለበት። ተቀራርቦ ከዛ በኋላ ቀስ እያለ ወደ አንድ እንዲመጣ ማለት ነው። በእነዚህ ነገሮች ላይ ልዩነት ካለ ወይም ደግሞ አሁን በጣም ብዙ ሰዎች እየሰማሁ ነው። ትናንት ራሱ አንድ ታሪክ እየሰማሁ ነው። ለነገሩ አሁን ሁሉም እንደዛ ነው መሰለኝ። ባልና ሚስት ናቸው፣ ተጋብተዋል።
ግን እሷ ምን ስትል ሰማሁት? አይ ተጋብተናል፣ ግን መቼም አልወልድም አሁን ላይ ምናምን አልወልድም፣ በቃ ስራ እሰራለሁ ምናምን በቃ የሆነ ነገር ማድረግ ስችል ለውጥ ሲመጣ ምናምን ነው የምወልደው ምናምን። አንድ ሽማግሌ ዶክተር አሉና ትልቅ ናቸው እና አንድ እህት ነበረች እና እሷ አንድ ልጅ ወልዳ ከዛ በኋላ ድጋሚ ላለመውለድ ለመቆየት ፈለገች እና መከላከያ አድርጉልኝ ያለቻቸው። ከዛ አላደርግም አሉ። እኔ በህይወት ዘመኔ ሽማግሌ ናቸው ብያቸዋለሁ፣ ትልቅ ናቸው በእድሜያቸው። እስካሁን በቆየሁበት ጊዜ መከላከያ ስጠን ብለው ሰጥቻቸው፣ ከዛ ከተወሰነ ጊዜ ከዓመታት በኋላ መጥተው ሁሉም መጥተው ያለቅሱብኛል። በቃ እንደምንም ብለህ አስወልደኝ እንደወልድ አደርገኝ ብለው መጥተው ያለቅሱብኛል። ስለዚህ አንቺ ገና ልጅ ነሽ፣ አይን እያየ ምን መከላከያ ላደርግልሽም ከፈለግሽ ሌላ ሆስፒታል ሂጂ ብለው ነገሯት። ከህይወት ልምዳቸው ማለት ነው ተነስተው እና በአጠቃላይ ይህንን የነሳሁት ለምንድን ነው? አንዱ መውለድ ይፈልጋል፣ አንዱ ደግሞ መውለድ አይፈልግም። ሲጀመር በመሰረቱ ወይ አለማግባት ነው፣ ካገቡ ደግሞ በቃ እግዚአብሔር የሰጠውን ልጅ መቀበል። ስለዚህ አገባለሁ ግን አልወልድም ምናምን የሚል ሀሳብ ካለ፣ አንዱ ወልዳለሁ አንዱ አልወልድም የሚል የቤተሰብ ልጆች ጋር ቅራኔ ካለ ይሄኛው በጣም ትልቅ ኢሹ ይሆንና ከዛ በኋላ ትዳርም ቢሆን እንዳይሰራ ያደርጋል ማለት ነው። ስለዚህ እነዚህ ነገሮች ላይ ትኩረት ማድረግ ይገባል ማለት ነው። ይሄ አምስተኛ ያነሳ ነጥብ ነው። ስድስተኛ ነጥብ ደግሞ በክፉም በደጉም ጊዜ አብሮሽ ወይም ደግሞ አብራህ ትሆናለች የሚለው ነው። ይሄኛው በጣም መሰረታዊ ነገር ነው። በቃ መገኘት ባለብህ ጊዜ ልትገኝ ይገባል። እሷም ደግሞ በአንተ ሲቹዌሽን መገኘት ባለባት ጊዜ መገኘት መቻል አለባት። በደጉ ጊዜማ እንኳን አንተ ይቅርና የፍቅር አጋሪ ይቅርና ማንም እኮ አለ አይደል? በክፉ ጊዜ ነው ሰው የሚጠፋው። ስለዚህ በክፉም በደጉም ጊዜ አብሮሽ ይቆማል ወይንም ደግሞ አብራ ትቆማለች። ሰባተኛና የመጨረሻው ምልክት ደግሞ ታምኚዋለሽ ወይም ደግሞ ታምናታለህ ወይ? አንተ በሌለበት ቦታ ከሌሎች ሰዎች ጋር ሆና የምታምናት አይነት ሴት ናት ወይ? ወይም ደግሞ የምታምኚው አይነት ሰው ነው ወይ? ይሄኛም በጣም መሰረታዊ ጉዳይ ነው። ግን ደግሞ ከራሳቸው አንጻር ማየት አለባቸው። አንዳንድ ሰዎች ያ ሰውዬ ወይንም ያቺ ሴትዮ በጣም ታማኝ ትሆንና ግን ከራሳቸው ችግር ምክንያት ወይ ራሳቸው የማይታመኑ ሰዎች ይሆንና እነዚያን ሰዎች አለምን ይላሉ። እሱን ማለቴ ሳይሆን በአጠቃላይ ጤናማ አይነት ግንኙነት ካላችሁ እና ደግሞ ያኛውም ሰው ጸባዩ፣ ምግባሩ ሁሉ በቃ የሚታመን አይነት ሰው ከሆነ በቃ የትም ጥላችሁ ብትሄዱ እናንተ በሌላችሁበት ቦታ ከሌሎች ሰዎች ጋር ቢሆን የሚታመን አይነት ማንነት አለው የለውም የሚለው ጥያቄ ነው እዚህ ጋር ሰባተኛ ላይ ያነሳ ነው። በእሱ እርግጠኛ ሆኖ በአጠቃላይ ጠቅላላ ስናደርገው ፍጹም የሚባል ፍቅር የለም። የሰማችሁ ነው። ይቅርታ፣ ፍጹም የሚባል ሰው የለም። ሰው ሆኖ የማይሳሳት ሰው ሆኖ ደካማ ጎን የሌለው ጠንካራ ጎን የሌለው የለም። ስለዚህ እውነተኛ ፍቅር ወይንም ደግሞ ፍጹም ፍቅር ማለት ጥንካሬ ቁንጅናን ብቻ ሳይሆን ጠባሳንም ደካማ ጎንንም አይቶ ምን ማለት መቻል ነው? መውደድ መቻል ነው። ከነዚህ ከሰባት ውስጥ መካከል ለእናንተ ትልቅ ቦታ የሰጣችሁት የትኛው ነው? እስቲ ኮመንት ላይ አሳውቁን። በአጠቃላይ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ።